ወዴት ነው የምትሄደው? ወደ ማንስ ነው የምትዞረው? እስኪ ንገረኝ ወዳጄ። ዱንያ ከነስፋቷ ስትጠብብህ፣ አንዳች ነገር ሲያሳስብህ፣ አሊያም አንድ ነገር ፈልገህ ወይም ተመኝተህ የሆነ ጉዳይ ኖሮ እንዲያስፈጽምልህ ወደ ማን ነው የምትዞረው? ሁላችንም ብናቀውም አንድ ጉዳይ ልጠቁናል። ውዱህን በደንብ አድርግ፣ 2 ረካዓ ስገድ፣ በልብ ወደ አላህ ዙር፣ እጅህን ወደ ሰማይ ከፍ አድርግና ያ ረብ በለው። አቤት ባሪያዬ ይልሃል። ጠይቀው ይሰጥሃል። ለምነው በፍጹም አያሳፍርህም። አላህ ወደ እሱ ዞረህ ባዶህን አይመልስህም። ስለ ሁሉም ነገር ንገረው፣ አላህ ይሰማሃል። ምኞትህን ለሱ አጋራው፣ አላህ ይቀበልሃል። ታውቃለህ ወዳጄ፣ ሁላችንም አላህ እንደሚቀበለን እናውቃለን፣ ግና ልባችን ይፈራል። እኔም እልሃለሁ፣ አላህ ቁርአን ላይ እንዲህ ይልሃል፣ ቁልና ላ ተኸፍ፣ አትፍራ ወዳጄ። አላህ ጌታ ሆኖ ሳለ አትፍራ ወዳጄ። ምናልባት አንድ ጉዳይ ጠይቀህ አልሰጠህም ይሆናል፣ ግና በዛ ውስጥ መልካም አለ። ምንም ያህል ቢያሳምምህ፣ ምንም ያህል ቢጎዳ፣ እመነኝ አላህ ላንተ ካንተ በላይ ያስብልሃል። ወደሱ ዙር፣ አያሳፍርህም። ጠይቀኸው እምቢ አይልህም፣ ለምነኸው አይከለክልህም። አላህ ላንተ ካንተ በላይ ያስብልሃል።